አንዲት የሁለት ልጆች እናት ከአራተኛ ፎቅ ላይ ራሷን ጥላ ሕይወቷ ማለፉ መሰማቱ ብዙዎችን ያስደነገጠ ጉዳይ ሆኗል። ይህ የተፈጠረው አዲስ አበባ አያት ተብሎ የሚጠራው አካባቢ ነው። ይህ እጅግ በጣም አሳዛኝና መሪር ነገር የተፈጠረበት ግቢ ማህበረሰብ በአያሌው ተረብሾ ይገኛል። በሌላ መልኩ ደግሞ ከወደ አርባ ምንጭ የሰማነው ዜናም እንዲሁ እጅጉን ልብ የሚሰብርና የሚያሳዝን ጉዳይ ነው። አንድ የአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ የነበረ ወጣት ከትምህርት ቤቱ የላይብረሪ ሰገነት ላይ ወጥቶ በአሳዛኝ መልኩ ሕይወቱ ልታልፍ ችላለች። ወደ ሌላው ልንነግራችሁ ወደ ፈለግነው መረጃ ስናልፍ ደግሞ አዶናይን በተመለከተ የአዶናይ ወላጅ አባት ኢንጂነር ብርሃነ ኃይለ ሚካኤል የልጃቸውን መታሰር በተመለከተ ኢትዮጵያ ለሚገኘው የካናዳ ኤምባሲ በጽሁፍ ማመልከታቸው ታውቋል። ምንድነው ያመለከቱት የሚለውን ጉዳይና ደግሞ ቀደም ብለን የነገርናቸውንም ጉዳይ በተመለከተ እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ስሙልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን። እንግዲህ ቀዳሚ ወዳደረግነውና እጅግ በጣም አሳዛኝ ወደ ሆነው ጉዳይ ስንመለስ አንዲት የሁለት ልጆች እናት ከፎቅ ላይ ራሷን ጥላ ሕይወቷ ማለፉን ነው ከወደ አያት አካባቢ የሰማነው። ጉዳዩ የተፈጸመው እዚሁ አዲስ አበባ ከአያት ወደ 49 ወደ ፍየል ቤት በሚወስደው መንገድ ላይ ሆሴ ሪል ስቴት ተብሎ በሚጠራው አካባቢ ነው። አያት 5 የመኖሪያ ግቢ ውስጥ ማለት ነው። ታዲያ ከዚህ ኮንዶሚኒየም ላይ ሌሊት ድንገት ያልተጠበቀ ድምጽ ይሰማል። ሌሊት 10 ሰዓት ላይ የብሎክ 17 አራተኛ ፎቅ ዲሽ በኃይል ሲጮህ አራተኛ ፎቅ ላይ የነበሩና ደግሞ ሌሎች የህንፃው ነዋሪዎችም ይህንን ድምጽ ይሰማሉ። ይህንን የሰሙ ቢኖሩም ነገርየው የመሰላቸው አንዱ ስርዓት አልባ ነዋሪ ከአራተኛ ፎቅ ላይ ወደ ምድር ቆሻሻ ጥሎ የጣለው ቆሻሻ የተከሉትን ዲሽ ሲመታው የተፈጠረ ድምጽ ነበር የመሰላቸው። ነገሩ ግን ሌላ ሆኖ የተገኘው ጠዋት ማለዳ ላይ ሰዎች ለስራ ሲወጡ ያዩትን ነገር ከተመለከቱ በኋላ ነው። ታዲያ በጠዋት ማልደው ወደ ስራቸው ሊወጡ ያሉ የግቢው ነዋሪዎች እንደው ድንገት አንዲት ሴትዮ ከህንፃው ስር ወድቃ ህይወቷ አልፋ ያገኛሉ። ማንነቷ ሲጣራ ታዲያ ግለሰቧ አንደኛ ፎቅ ላይ ተከራይታ የምትኖርና ከሁለት ልጆቿ ጋር ትኖር የነበረች ብቸኛ እናት እንደነበረች ይናገራሉ። የመጀመሪያ ልጇ የዩኒቨርሲቲ ተማሪ ሲሆን ሁለተኛዋ ደግሞ የሁለተኛ ደረጃ ተማሪ ስትሆን የ14 ዓመት ታዳጊ እንደነበረች ነው መረጃዎች የሚያመላክቱት። አራተኛ ፎቅ ላይ ወጥታ ራሷን ወደ ምድር የወረወረችበት ምክንያት ባይታወቅም ሰሞኑን ግን ከምትሰራበት መስሪያ ቤት ከስራ ተቀንሳ ቤት በመዋሏ ምክንያት በብዙ ስትበሳጭና ስትጨነቅ እንደነበርም ጉዳዩን እናውቃለን ያሉ ሰዎች ሲናገሩ ተደምጠዋል። ታዲያ ካወዳደቋ ለመገመት እንደተቻለው አራተኛ ፎቅ ላይ ተሰቅለው ከነበሩ የቲቪ ዲሾች በአንዱ ላይ ወድቃ ምድር የተቀበለቻት በጭንቅላቷ እንደሆነ ጉዳቷ እንደሚያስገምትም ገልጸዋል። ፖሊስም በማለዳው በቦታው ተገኝቶ መረጃዎችንና ማስረጃዎችን የሰበሰበ ሲሆን አምቡላንሱ ደግሞ ከጠዋቱ 4 ሰዓት አካባቢ መጥቶ አስክሬኗን ለተጨማሪ ምርመራ ወደ ሆስፒታል እንደወሰደው ነው የተናገሩት። ወደ ሌላኛው መረጃችን ስናልፍ ደግሞ በአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ የነበረው ጥላውን ባዘዘው ትላንት ምሽት በጫሞ ካምፓስ ከዋናው ቤተ መጻሕፍት ጣሪያ ሰገነት ላይ ወድቆ ወደ አርባ ምንጭ አጠቃላይ ሆስፒታል ከደረሰ በኋላ ሕይወቱ ማለፉን ጉዳዩን በቅርበት እናውቃለን ያሉ የአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ተማሪዎች ተናግረዋል። ተማሪው ባሳለፍነው አርብ ለሕክምና ወደ አዲስ አበባ ሄዶ የነበረና እሁድ መመለሱንም አይተናል ያሉ ወዳጆቹ አረጋግጠዋል። የአርባ ምንጭ ዩኒቨርሲቲ አንድ የተማሪዎች ህብረት አመራር ትላንት ማምሻውን በአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ከሚገኘው ዋናው የተማሪዎች ቤተ መጻሕፍት ጣሪያ ላይ ወድቆ በአምቡላንስ ወደ ሆስፒታል ከተወሰደ በኋላ በዚያው ህይወቱን ማለፉን ነው አብራርቶ የተናገረው። ከአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ መስከረም ወር የአካውንቲንግና ፋይናንስ የትምህርት መስክ በመምረጥ ወደ ጫሞ ካምፓስ መምጣቱን የገለጹት ተማሪዎች በቅርበት የሚያውቁት አንዳንድ የአርባ ምንጭ ዩኒቨርሲቲ ተማሪዎች ደግሞ ተማሪውን በተመለከተ እስከዛ ሰዓት ድረስ ምንም አይነት የተለየ ህመምና ባህሪ አይተውበት እንደማያውቁም ተናግረዋል። ይህ እንግዲህ እጅግ በጣም የሚያሳዝን ዜና ነው። ልጄን አስተምሬ አስመርቄ እዚያ ደርሳለሁ ብሎ ለሚጠብቅ ወላጅ ደረሰልኝ ሲል ልጅ ዩኒቨርሲቲ ግቢ ውስጥ እንዲህ ባለ መልኩ ህይወቱ ሲጠፋ በጣም እጅግ በጣም ያሳዝናል። ቀደም ብለን የነገርናቸው የእናቲቱም ዜና እጅጉን እየፈተነ የሚገኝ ነገር ነው። ሁለቱንም እንግዲህ ፈጣሪ ነፍሳቸውን በቀኝ ያኖር ዘንድ ተመኘን። ለቀሪ ቤተሰቦቻቸው ለልጆቻቸውም ደግሞ መጽናናትን ተመኘን።
ወደ ቀጣዩ ርዕሰ ጉዳያችን ስናልፍ ደግሞ የአዶናይ ወላጅ አባት ኢንጂነር ብርሃነ ኃይለ ሚካኤል የልጃቸውን መታሰር በተመለከተ ለኢትዮጵያ ለሚገኘው የካናዳ ኤምባሲ በማመልከቻ ማስታወቃቸው ነው የተሰማው። የአዶናይ ወላጅ አባት ኢንጂነር ብርሃነ ኃይለ ሚካኤል ኢትዮጵያ ለሚገኘው የካናዳ ኤምባሲ ነው ጉዳዩን ያስታወቁት። በማመልከቻቸው ልጄ የካናዳ ዜግነት ያለው ሲሆን ለቤተሰቡ ጉብኝት አዲስ አበባ ሄዶ ነበር። አሁን ግን በፌዴራል ፖሊስ ቁጥጥር ስር ነው ያለው። እኔ አሁን ከአዲስ አበባ 1000 ኪሎ ሜትር ላይ ነው የሚገኘው። ነገር ግን ማቱሳላ በርሄ የተባለው ታናሽ ወንድሙ ጉዳዩን በቅርበት እየተከታተለው ነው በማለት ኢሜይል ማድረጋቸው ነው የተሰማው። ከዚህም ጋር ተያይዞ አባት ማስረጃዎቹንም አያይዘው ለካናዳ ኤምባሲ አሳውቀዋል። ካናዳዊ ሆኖ እያለ እንዴት የኢትዮጵያ አዋርድ ላይ ተወዳደረ የሚል ሌላ ጥያቄም እየተነሳበት ይገኛል። የአዶናይ እናት በበኩላቸው ትላንትና ለትግረኛ ቢቢሲ በሰጡት ቃለ መጠይቅም ላይ መጀመሪያ እንደ ማንኛውም ሰው የልጄን መታሰር የሰማሁት ማህበራዊ ሚዲያ ላይ ነው። መጀመሪያ እውነት ስላልመሰለኝ ዜናውን ደጋግሜ ነው ያየሁት። ከዛ ከቆይታዎች በኋላ ዜናውን በፌዴራል ፖሊስ የፌስቡክ ገጽ ላይ ሲለጠፍ ነበረ እውነት መሆኑን ያመንኩት። ያንን ስመለከት የተሰማኝ ነገር የለም። ምክንያቱም አዶናይ የህዝብ ልጅ ነው፣ ንጹህ ኢትዮጵያዊ ነው። ውስጤን ያስጨነቀኝና የረበሸኝ ነገር ቢኖር ግን ምንም ሳያደርግ ምንም ሳያጠፋ ለምን አሰሩት የሚለው ጥያቄ ነበረ። ልጄ ያጠፋው ነገር የለም። ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ። የራሱን ምቹ ወጥቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታይ ልጄ ነው በማለት ነበር እንባ እየተናነቃቸው የተናገሩት። የፌዴራል ፖሊስ ከሰሞኑ በቲክቶከሮች ላይ አጠናክሮ የቀጠለውን ቲክቶከሮችን በቁጥጥር ስር አውሎ ምርመራ የማጥራት ጉዳይ አሁንም ቀጥሎበታል። ካሳለፍነው ሳምንት ጀምሮ ቲክቶከሮች ከያሉበት ተይዘው አጥፍተዋል በተባሉበት ጥፋት ልክ ሊጠየቁ ምርመራ እየተጣራባቸው እንደሆነ ነው የፌዴራል ፖሊስ በመግለጫዎቹ የገለጸው። መጀመሪያ አካባቢ ካለባበሳቸው ጋር ተይዞ በቁጥጥር ስር የገቡ ቲክቶከሮችን በተመለከተ አብዛኛው ሰው እርምጃው ተገቢ ነው የሚል ሀሳብ ሲሰጥም ተስተውሏል። ኋላ ላይ ግን ከዘንድሮ የቲክቶክ ክሬቲቭ አዋርድ አሸናፊና የመኪና ተሸላሚ ከሆነው ከአዶናይና ከፍቅር አጋሩ ከጃኒ እስር ጋር ተያይዞ ሁለት ጽንፍ ያላቸው ሀሳቦች ይሰሙ ጀምረዋል። ወዲህ ጉዳዩ ከአለባበስ ጋር ከሆነ አዶናይና ፍቅረኛው ጃኒ በዛ ልክ ለክፉ የሚሰጥ አለባበስ አይደለም እየለበሱት። ስለዚህ የፌዴራል ፖሊስ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ ስለታዩ ብሎ ከያዛቸው ከሌሎች ተጠርጣሪዎች ጋር እነሱንም አብሮ መያዙ አግባብነት የለውም የሚሉም ብዙ ናቸው። አዶናይ እንዲህ ካለው ክስ ጋር ተያይዞ ሊጠየቅ አይገባም ከሚሉት ሰዎች መካከል ውስጥ ደግሞ ጠበቃና የህግ አማካሪ የሆኑት አቶ አያሌው ቢታ የፌዴራል ወንጀል ምርመራ እያጣራው ነው ያለውን ጉዳይ በተመለከተ ጠበቃና የህግ አማካሪ አያሌው ቢታ ነኝ። እንግዲህ ለመልካም ጠባይ ተቃራኒ የሆነ ወይም ደግሞ ለመልካም ስነ ምግባር ተቃራኒ የሆነ ተግባር ፈጽመዋል በሚል በ2025 የቲክቶክ ክሬቲቭ አዋርድ ላይ ለማህበረሰቡ ባህል፣ እሴት፣ ሞራል ተቃራኒ የሆነ ነገር ነው በሚል የተያዙ ግለሰቦች እንዳሉ ይታወቃል። ከነዚያ ግለሰቦች በኋላ ደግሞ ታዋቂው ሰግጥ ፈምስ በሚል የሚታወቀው ቲክቶከር አዶናይ እንዲሁም ደግሞ ጆሲ በማግስቱ ደግሞ በተጨማሪነት ተይዘዋል ማለት ነው። እነዚህ ግለሰቦች አያያዝን ደግሞ በተመለከተ ቲክቶክ የዚህ የፌዴራል ወንጀል ምርመራ ምን ብሏል? ከዚሁ ጋር በተገናኘ እንደሆነ በመልእክቱ ወይም ደግሞ በማህበራዊ ድረገጻቸው ላይ ለማንበብ ችለናል ማለት ነው። ነገር ግን እውነት አዶናይ ለማህበረሰቡ ተቃራኒ የሆነ ልብስ ለብሷል? ለመልካም ጠባይ ተቃራኒ የሆነ ድርጊት ፈጽሟል የሚለውን ነገር እንግዲህ እንደ ተመልካች በመድረኩ ላይ የተከናወኑ ነገሮችን በምንመለከትበት ጊዜ ካለባበስ ጋር ወይም ከማህበራዊ ሴትን ተቃራኒ የሆነ ነገር ፈጽሟል በሚል ለመግለጥ በጣም አስቸጋሪ ያደርገናል ማለት ነው። ይህን በተመለከተ ህጉ ምን ይላል የሚለውን በዝርዝር እንመልከተው እስቲ። የወንጀል ህጋችን አንቀጽ 639 ንዑስ አንቀጽ 1 ምን ይላል? ማንም ሰው አስቦ ህዝብ የሚያዘወትርበት ቦታ ወይም በህዝብ ፊት ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ነው የሚለው ማለት። ስለዚህ ከዚህ ጋር በተያያዘ በአኳኋን ያሳየ ማለት በምልክት፣ ባለባበስ፣ በንግግር እና በተለያዩ መልከም ማለት። ለምሳሌ ፓምፕ ፍላየርስ ምናምን የተለያዩ ነገሮችንም ፖስት አድርጎ ሊሆን ይችላል። ልብሱ ላይም የሚገልጣቸው ነገሮች ሊኖሩ ይችላሉ ማለት ነው። እንዲህ አይነት ነገርን ግን በተመለከተ አላየንም። ይሄንን ካለባበስ ጋርም በተያያዘ አንዳንድ ግለሰቦች ምን ይላሉ? የሐመር ግለሰቦች ቢመጡ ታዲያ እነሱም ለመልካም ጠባይ ተቃራኒ የሆነ ነው ሊባል ይችላል? አይደለም። ለምን? ማህበረሰቡ ያመነበትና የሚታወቁበት ነው። የሚታወቁበት አለባበሳቸው ነው። ለምሳሌ በተጨማሪም ደግሞ ቢሽ ዳር ላይ ስንሄድ ሁላችን ራቁታችን ነው የምንሆነው፣ በፓንት ብቻ ነው የምንሆነው። ይህም ሁሉም ሰው ተመሳሳይ የሆነ ማህበረሰባችን አምኖ የተቀበለው ዓለም አቀፍ የሆነ መገለጫ ነው ማለት ነው። ይሄ ግን ህዝብ በተሰበሰበበት
ለሞራልና ለእሴት ተቃራኒ የሆነ በዚያ ህዝብ መሃል ራቁት መገኘት፣ በዚያ ህዝብ መሃል የሌላን በሀገራችን ግብረሰዶማዊነት ህገወጥ መሆኑን በሚገልጸው የህግ አግባብ ተቃራኒ የሆነ አለባበስ ለብሶ መገኘት ወንጀል ነው። ስለዚህ ለዚህ ነው ፐብሊክ ዲሴንሲን መሰረት ያደረገ የወንጀል ተግባር የሚያስቀጣ። ነገር ግን አዶናይንና ጆሲን በተመለከተ የፈጸሙት የወንጀል ተግባር አለ ብዬ በእኔ በኩል እንደ ህግ ባለሙያ አላምንም። ግን ፖሊስ ከዚህ በተቃረነ መልኩ ሌላ ጉዳይ ሲፈጽሙ ነበር የሚል ሆነ ለህዝቡ በግልጽ በዚህ ጉዳይ ላይ ሊያሳውቀን ይገባል እንጂ ከዚህ ካለባበስ ጋር በተያያዘ ግን ተቃራኒ የሆነ ለህግም ለሞራልም ተቃራኒ የሆነ አለባበስ መኖሩን ያረጋገጠ ነገር በሌለበት ሁኔታ በያዛቸው አግባብነት አለው ብዬ አላስብም። ተጨማሪ ነገር የሚመጣ ከሆነ በዚህ ላይ ዝርዝር ማብራሪያ መሰጥ ይሆናል። በሌላ መልኩ ደግሞ አዶናይ አስነዋሪ አለባበስ ባይለብስም ቅሉ ወጣቱን ባልተገባ መልኩ ሲመክርና ሲያነቃቃ የነበረበት መንገድ ተገቢ አልነበረም። በዚህም ከህብረተሰቡ ብዙ ተቃውሞ ሲነሳበት ነበር ሲል፣ ስለዚህ ፌዴራል ፖሊስ እሱንም በቁጥጥር ስር አውሎ ምርመራ ማጥራቱ ተገቢ ነው የሚሉ ሀሳብና አስተያየቶች ከየቦታው እየተሰጡ ይገኛሉ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።